ብታወስንሽ ነው ብትይ ነው የሚሻለው። ወስንሽ ነው እኔ ላይ ወስንሽ አሎ ሌላ አብራራ ሌላ ሰላም እግዚአብሔር ይመስገን። አብያ ለጠየቃ ፈልጋለሁ ነበር። አዎ አሁን ንግግር ከሚስ ጋር የሰማይ ነው አለቃ እኮ የምሄድበትን ምክንያት እኮ አውቃለሁ። የህግ አካል አላከብርም አላልኩም፣ አከብራለሁ። የምሄድበትን ምክንያት ማወቅ ፈልጋለሁ። እኮ ተረጋግጬ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር መስካለባት ነው በትናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን በኋላ አይደል? በቃ እዚህ ነው በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም። አሁን ምን ለምነው ገብቶኛል። ፍቅር እንዴ ስለፈለገን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባልን ፕሊዝ። አሁን ራመድ እኛ ጋር ብትወስንሽ ነው የሚሻለው። ብትይ ነው የሚሻለው። ወስንሽ ነው እኔ ላይ ወስንሽ ሰማይ ነው እናስረዳለን። የምትሄድበትን ምክንያት እናስረዳለን። ህጋዊ ሆነን የመጣነው እኮ እኔም ህጋዊ ሰው ወጣት ሆነን አይደለም የመጣነው እኮ። ቅድሚያ አንተ መረጋጋት መቻል አለብህ። ከዛ በፊት እሺ ለምን እንዳወጣኸው አንተ አሁን እሷን ነው የምታወራው? እኔኛ አይደለም እየሰማህ ነው አይደል? ያው ብዙ ጊዜ ነግሬህ ነበረ እንደዚህ አይነት ነገር እንዳይፈጠር የቻልኩትን ነገር አድርጌያለሁ። ስለዚህ በጣም በብዙ መንገድ አንተን ለማግኘትና ወደ እንደዚህ አይነት ኬዝ ውስጥ እንዳንገባ በጣም ብዙ ጊዜ ሞክሬያለሁ። አሁን ከአቅሜ በላይ ስለሆነ ነው ወደ ህግ አካል ሄድኩት እና ተገቢውና ትክክለኛው ወይም ደግሞ አግባብ የሆነ መንገድ ይሄ ስለሆነ እንደዚህ አይነት መንገድ ነው እናንተ ጉዳይ የሚያልቀው ወይም ብዙ ማብራራት አይጠበቅብሽም እኮ። አይ እኔን ማሳሰርሽ እኔ ልጅሽን አባት ማሳሰርሽ ተገቢ ነው ለአንድ ነገር ሰማኝ ላይሆን ይችል ነበር፣ ግን አሁን ተገቢ ስለሆነ ያንተ መታሰር አይደለም ግዴታ ነው። ከህይወታችን እንድትወጣ ጉልበት ተጠቅሜ ሌላ ነገር ማድረግ አልፈልግም። አንተ ጋር ያንተን ቤተሰቦችን ማሳሰር አንድ ነገር ነገር ነው። በመጀመሪያ ደረጃ ከትናንት ወዲያም እዚህ ሩም እየመጣ እየረበሸኝ ነበረ። ምናልባት ቪዲዮ መረጃ ሙሉ ነገር ላሳይ ይችላል። አይመለከታል። እሱ በህግ አግባብ ከሰህ ማሳሰር ይችላል። አይደለም እኔ አሁን እንጂ እናንተ ጋር ምንም የጠቁሙበትም ምንም እንትን ያልኩት ነገር የለም። እየመጣ እየረበሸኝ ነበር። ጭራሽ ኋላ ቀሮች አይደለም እየሰማን አብራ እኛም ኋላ ቀሮች አይደለም።